ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች እንግዲህ በባለፈው ቪዲዮአችን የምታስታውሱ ከሆነ በፊት በሰራሁት ቪዲዮ ምናልባት በቻፕተር ተሰጥቶን ቻፕተር 1 ቻፕተር 2 በሚል የጻፍናቸውን ጽሁፎች ምናልባት አንድ ሙሉ ወርድ ዶክመንት ለማድረግ ኮፒ ፔስት ማድረግ ሳይጠበቅብን በቀላሉ እንዴት አንድ ላይ ኮምባይን አድርገን አንድ ሙሉ የተዋጣለት ጽሁፍ ማድረግ እንችላለን የሚል ቪዲዮ ሰርተን ነበረ ወይም ሰርቼላችሁ ነበረ። እንግዲህ በዛሬ ቪዲዮ ደግሞ የምናየው አንድ ሙሉ የሆነ ዶክመንት ቢኖርና ምናልባት ነጣጥለን ማያስቀመጥ ብንፈልግ ለምሳሌ በቻፕተር ከሆነ ተካፍሎ የተጻፈው ቻፕተር 1 ለብቻው፣ ቻፕተር 2 ለብቻው፣ ቻፕተር 3 ለብቻው በሚል በተለያየ ወይም ደግሞ ወደ 3 ወይም ወደ 4 ገነጣጥለን ለማስቀመጥ እንዴት ማድረግ እንችላለን ወይም ደግሞ እንዴት መስራት እንችላለን የሚል ቪዲዮ ነው የሚሆነው። በመጀመሪያ ለቻናሉ አዲስ የሆናችሁ እንግዲህ ላይክ፣ ሰብስክራይብ፣ ሼር ማድረጋቸው እንዳይረሳ። እንግዲህ ወደ ስራው ስንገባ ምንድነው የምናደርገው? ለምሳሌ እኔ እንደ ሳምፕል ይሄን ወርድ ዶክመንት ነው የወሰዱት። በጣም አጭር ነው፣ በቀላሉ እንድናውቀው ወይም ደግሞ በቀላሉ እንድንግባባበት ከሚል ኦልሞስት 2 ፔጅ የሆነ ጽሁፍ ነው ያለኝ እና ይሄን ወደ 3 ከፍዬ ነው ማሳያችሁ ወይም ደግሞ ወደ 3 አንድ ወርድ ዶክመንት፣ ሁለተኛ ወርድ ዶክመንት፣ ሶስተኛ ወርድ ዶክመንት በሚል ከፋፍለን ወደ 3 እንወስደዋለን። እናንተ እንግዲህ ሙሉ ዶክመንት ቢኖራችሁ አሁን በምሰራው በቀላል መንገድ ነጣጥላችሁ ማስቀመጥ ትችላላችሁ ማለት ነው። ስለዚህ ይሄን ለማድረግ እንግዲህ ምንድነው የምናደርገው? በጣም የተለመደ እናንተ የምታውቁት ቀላል መንገድ አለ። እሱ ምንድነው? ሄዲንግ መምረጥ ነው። ሪፈረንስ እናወጣ ወይም ደግሞ ሌሎችን ስራ ስንሰራ እንደምናደርገው ሁሉ ለምሳሌ እኔ ይሄን እንደ ሄዲንግ ዋን እንዲሆን ላድርገው ልበል። ዋት ኢዝ ኳሊቴቲቭ ሪሰርች ዲዛይን የሚለውን ነገር ሜተድ ኤንድ ታይፕ የሚለውን ሄዲንግ ዋን ልበል። ያ ማለት ምንድነው? እንግዲህ ከዚህ ጀምሮ ሊነጠል ነው ጽሁፉ ማለት ነው። አሁንም በተመሳሳይ እኔ ከዚህ ጀምሮ እንዲነጠል ፈልጋለሁ፣ ከዚህኛው ጀምሮ ደግሞ ለብቻው እንዲነጠል ፈልጋለሁ ብዬ ባስብ ይሄንም እንደዛው እንደ ሄዲንግ ዋን ማድረግ ነው። ያ ማለት ማለት ነው እንግዲህ አሁን ዋት ኢዝ ኳሊቴቲቭ ሪሰርች ዲዛይን ሜተድ ኤንድ ታይፕ የምትለዋ እስከዚህ ድረስ አንድ ራሷን የቻለችው ወርድ ዶክመንት ሆና ለብቻዋ ነው የምትደረግ ማለት ነው። በተመሳሳይ ዋት ኢዝ ኳሊቴቲቭ ሪሰርች ዲዛይን የሚለውን አዚት እንደዚሁ አድርጌ ወደ ቀጣዩ ስራ ብገባ ከዚህ በቀጠል ያለው ሁሉም ደግሞ ሁለተኛ ወርድ ዶክመንት ሆኖ ነው የሚቀጥል። ነገር ግን 3 እንዲሆን ስለፈለኩት እኔ ይሄንም 5 ታይፕስ ኦፍ ኳሊታቲቭ ሜተድስ የሚለውንም እንደዛው ሄዲንግ ዋን የሚል ስያሜ ልስጠውና እንግዲህ እዚህ ጋርም ስንመጣ ዋትስ ኳሊታቲቭ ሪሰርች ዲዛይን ከሚለው እስከዚህ ድረስ ያለው ደግሞ ራሱን የቻለ አንድ ወርድ ዶክመንት ሆኖ ነው የሚደረግ ማለት ነው። እንግዲህ ከዚህም በመቀጠል ያለው ደግሞ እስከዚህ ድረስም ራሱን የቻለ አንድ ወርድ ዶክመንት ሆኖ ይደረጋል ማለት ነው። ስለዚህ በዚህ መንገድ ሄዲንጉን ካስተካከልን ወይም ደግሞ ከመረጥን በኋላ በቀጥታ ቪው ላይ እንገባና አውትላይን የምትለው ኦፕሽን አለች ኢንቱ ዘ ሌፍት ሃንድ ሳይድ ኢንሰርት ጥግ ላይ አውትላይን የምትለው ኦፕሽን አለች። ስለዚህ አውትላይን ስንል ያወርድ ዶክመንታችን ወደዚህ ነገር ይቀየርልናል። ፕላስ እና ዶት የምትል ነገሮች በዚህ መንገድ ይመጣል። ስለዚህ ካደረግን በኋላ በቀጥታ ምንድነው ሾው ዶክመንት የሚል ኦፕሽን ወይም ደግሞ ይሄን ክሊክ እናደርጋለን። ከዛ ይሄን ክሊክ እንዳደረግነው ይሄ ሼድ እንደተደረገ እዚህ ጋር ፕላስ የምትለውን ሳይን ክሊክ እናደርጋለን። ሼድ ያደርግልናል። የአንድ ራሱን የቻለ ወርድ ዶክመንት ሆኖ ሴቭ እንዲደረግ የፈለግናትን ፓርት ብቻ ራሷን ችሎ ሼድ ያደርጋታል። ስለዚህ አንድ ወርድ ዶክመንት መሆኗን ቅድም እንደነገርኳችሁ እዚህ ላይ ማመላከቻውም እሱ ነው። ከዛ በኋላ ይሄን ካደረግነው በኋላ እዚህ ጋር ክሬት የምትለው ኦፕሽን አለች ወይም ደግሞ ክሬት የምትል ሊንክ አለች። እሷን ክሊክ ስታደርጉ ራሱን ችሎ እንትን ይላታል፣ ሬክታንግል ወይም ካሬ ውስጥ ያስገባታል። እችን ብቻዋን ከሌሎች ነጥሎ እችን ብቻዋን ያስገባታል። በተመሳሳይም እንደዛው ይሄንም እናድርግ። እንግዲህ ተመሳሳይ ስራ ነው የሚጠብቀን። ይሄንም እንደዛው ከዛ ነጠለልን። ከዛም የሶስተኛውንም እንደዛው ክሬት እንበለውና ሶስቱንም እንግዲህ ለያይቶ ካሬ ውስጥ አስገብቶና ከዛ ቀጣዩ ስራችን የሚሆነው ሴቭ ማድረግ ነው። ሴቭ ለማድረግ እንግዲህ ፋይል ላይ ነው ቀጥታ የምንገባው። ያለውን ዶክመንታችን በዚህ መንገድ ካመጣን በኋላ ፋይል እንገባለን። ከዛ ሴቭ ስንበለው የምናስቀምጥን ቦታ እንምረጥለት። ለምሳሌ ዲስክቶፕ ላይ እንዲቀመጥ ነው የምፈልገው በቀላሉ እንድናየው እኛ ዲስክቶፕ ላይ። ከዛ ዋትስ ኳሊቴቲቭ ሪሰርች ዲዛይን ሜተድ የሚል ስያሜ ልስጥልህ ወይ እያለኝ ነው። እሺ ይሁን፣ እኔ ችግር የለውም። አዚቲዝ በዚህ መንገድ ሴቭ ላድርገው። ምናልባት አንድ ሌላ ወርድ ዶክመንት አለ ማለት ነው በዚህ መንገድ ሴቭ የተደረገ። ለጊዜው እንግዲያውስ ስያሜውን ትንሽ ቀየር ላደርገው። ዲዛይን ኳሊታቲቭ ሪሰርች ዋትስ ኳሊታቲቭ በሚል ብቻ ላስቀምጠው። ስለዚህ ኦኬ አልኩት። ኦኬ ስለው ኦኬ ካልኩ በኋላ በቀጥታ ወደ ፋይሌ ብሄድ ወይም ደግሞ ወደ ዲስክቶፕ ብሄድ እንግዲህ እነዚህን ፋይሎች ያገኛለሁ ማለት ነው። አንደኛው ፋይል ይሄ ነው፣ ሁለተኛው ፋይል ይሄ ነው፣ ሶስተኛው ፋይል ይሄ ነው እና እነዚህ 3 የተለያዩ ፋይሎች አሉ። እንግዲህ
ርዕሳችን ምን እንደሆነ አስታውሱ። አንደኛው ርዕሳችን ዋት ኢዝ ኳሊቴቲቭ ሪሰርች ዲዛይን ሜተድ ኤንድ ታይፕ የሚል ነው። ዋት ኢዝ ኳሊቴቲቭ ሪሰርች ዲዛይን የሚል ነው። ሶስተኛው ደግሞ 5 ታይፕ ኦፍ ኳሊቴቲቭ ሜተድ የሚል ነገር ነውና እነዚህ 3 ዶክመንቶች በዚህ መንገድ ለምሳሌ ሶስቱንም ልክፈታቸው በተራ ሶስቱንም ልክፈታቸውና ምን እንደሆነ ወይም ደግሞ ሴሌክት አድርገን ቅድም ስንወስዳቸው የወሰድናቸው ጽሁፎች መሆኑን ላሳያቸው። እሺ እንግዲህ ፋይሌን በዚህ መንገድ ከፍቶልኛል። እንግዲህ ቅድም እንደነገርኳችሁ ምናልባት ቅድም ስንሰራበት የነበረው ወርድ ዶክመንት ይሄ ነው። እንግዲህ አንደኛው ፋይላችን 5 ታይፕ ኦፍ ኳሊቴቲቭ ሜተድ የሚል ነው። ሁለተኛው ደግሞ ዋት ኢዝ ኳሊቴቲቭ ሪሰርች ዲዛይን የሚል ነው። ሶስተኛው ዋት ኢዝ ኳሊቴቲቭ ሪሰርች ዲዛይን ሜተድ ኤንድ ታይፕ የሚል ነገር ነውና እነዚህ ሶስቱ የተለያዩ ወርድ ዶክመንት ሆነው እንዲመጡ ነው የፈለግናቸው። ስለዚህ አንደኛው ወርድ ዶክመንታችን ይሄ ነው። ምንድነው የሚለው ዋት ኢዝ ኳሊቴቲቭ ሪሰርች ዲዛይን ሁለተኛው ማለት ነው። ሶስተኛው ደግሞ ሁለተኛው ደግሞ ዋት ኢዝ ኳሊቴቲቭ ሪሰርች ዲዛይን ሜተድ ኤንድ ታይፕ የሚል ነው። ከዛም ሲቀጥል ደግሞ የመጨረሻው ወይም ደግሞ ሶስተኛው 5 ታይፕ ኦፍ ኳሊቴቲቭ ሜተድስ የሚል ዶክመንት ነውና እንግዲህ እነዚህ ዶክመንቶች እነማን ናቸው ካላችሁ ቅድም እንዳሳየዋችሁ ዲስክቶፕ ላይ እነዚህ ወርድ ዶክመንቶች ናቸው እና እነዚህ ወርድ ዶክመንቶች እንግዲህ በዚህ መንገድ ተነጣጥለው ተጽፈዋል ማለት ነው። እንግዲህ ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ፣ ሼር ማድረጋችሁ እንዳትረሱ። አመሰግናለሁ።